ማክሰኞም የክርክር ወይንም ደግሞ የጥያቄና መልስ ዕለት ተብሎ ይጠራል ማለት ነው። የክርክር ቀን ወይንም ደግሞ የጥያቄ ከአይሁድ ጋር አንተባበርም ስንለው ማለት ነው የምንጾመው። አንማከርም ከነሱ ጋር ማንንም ማመን የለብንም እውነት ለመናገር ማለት ነው። የሚታመን እግዚአብሔር ብቻ ነው። ወደኋላ ስንመለስ እስኪ ዳዊትን እንመልከት። ዳዊት 7 ሀብታት ያሉት ይሄንን መዝሙር የጻፈ እንደ ልቤ የተባለ የአምላክ ልብ አምላክ ቅዱስ ዳዊት የተባለ በዝሙት ወድቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት ልጆች የጻድቃን የሰማዕታት የደናግል የመነኮሳት የቅዱሳን የነቢያት የመላእክት ወዳጆች እንግዲህ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንደምን አላችሁ? በመቀጠልም ባለፈው በዕለተ ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሞነ ሕማማት ምን አድርጓል የሚለውን ሰርቼ ነበርና በዚህ ቪዲዮ ደግሞ በዕለተ ማክሰኞና በዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አድርጓል የሚለውን ለማየት እንሞክራለን ማለት ነው። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገስጽም እግዚአብሔር ነው። ስለዚህ እኔ እዚህ ጋር ሆኜ እናንተ ደግሞ በያላችሁበት ሆናችሁ የእግዚአብሔርን ቃል አብረን እንማማራለን ማለት ነው። እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ እንዲያስተምረን እንዲመክረን የእርሱ መልካም ፈቃድ ይሆንልን። እንግዲህ ወደ ትምህርቱ ለመሄድ ያክል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ 2 ተአምራትን እንዳደረገ 2 ነገሮችን እንዳደረገ አይተናል ማለት ነው ባለፈው ቪዲዮ። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ምንድነው? አንጾተ ቤተክርስቲያን ያጸዳበት ዕለት ነው። የንግድ ቦታ አድርገውት ነበረ። ቤተክርስቲያን የንግድ ቦታ አይደለም የጸሎት ቤት ነው ብሎ እዛ ውስጥ የሚለውጡትን የሚሸጡትን የሚገዙትን ያባረረበት ቀን ነው ማለት ነው። ሁለተኛው ደግሞ መርገመ በለስ ተብሎ ይጠራል። ሊቃውንት እንደሰሩልን ማለት ነው። መርገመ በለስ ማለት በለሲቷን ፍሬ አጥቶባት እንደረገመና በለሲቷም እንደደረቀችም ይናገራል ማለት ነው። ከዛ በፊት ወደ ኢየሩሳሌም ከመምጣቱ በፊት በኢያሪኮ ላይ 2 አይነ ስውሮችን እንደፈወሰ አይተናልና በኋላ ደግሞ በቤተ መቅደስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረ ብዙ ደዌያን እንደተፈወሱ በመጽሐፍ ቅዱስ ላይ በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስናነብ ዕለተ ሆሳዕናን አስመልክቶ ያለውን ትምህርት እናገኛለን ማለት ነው። እንግዲህ የዛሬውን ትምህርት ይሄንን በማስመልከት ነው አይሁዶች ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ሌላ መከራ ያደረሱበት ማለት ነው። በዕለተ ማክሰኞ ቀኑ ምን ተብሎ ይጠራል ከሚለው ብንጀምር ማክሰኞም የክርክር ወይንም ደግሞ የጥያቄና መልስ ዕለት ተብሎ ይጠራል ማለት ነው። የክርክር ቀን ወይንም ደግሞ የጥያቄና መልስ ቀን ተብሎ ነው የሚጠራው። ለምንድን ነው የክርክር ቀን የጥያቄና መልስ ቀን ተብሎ ይጠራው የሚለውን በቀጣይ ለማየት እንሞክራለን ማለት ነው። ሁለተኛ ቆሮንቶስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከላቸው መልእክት ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የክብር ወንጌል በልባቸው ላይ እንዳያበራ የማያምኑትን ሰዎች የዚህ ዓለም አምላክ ልቦናቸውን አሳወረው ይላል። የእግዚአብሔር ቤተሰቦች የክብር ወንጌል በልባቸው ላይ እንዳያበራ የማያምኑትን ሰዎች ልቦናቸውን አሳወረው ይላል። ማን ነው ልቦናቸውን ያሳወረው? የዚህ ዓለም አምላክ። የሚገርም ነው። ስለዚህ አይሁዶች አምላክ መሆኑን ክርስቶስ አምላክ መሆኑን አልተረዱም። እነሱን ሊያድን እንደመጣ አልተረዱምና ልቦናቸው ታውሮ ነበርና ያን ሁሉ ታምር እንኳን ሲያደርግ ማመን ነበረባቸው። ግን እነሱ አላመኑም። ልቦናቸው ታውሮ ስለነበር ልክ በገላትያ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናንተ ተብሎ እንደተሰቀለ እንዳታምኑ አዚም ያደረገባችሁ ማን ነው ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ በአዚም ፈርደዋል ማለት ነው እነኚህ ህዝቦች። እና የጥያቄና መልስ ዕለት ተብሎ ነው የሚጠራው። መጀመሪያ አይሁዶች የጠየቁት ጥያቄ ምንድነው ብለን ካየን በማቴዎስ ወንጌል ምዕራፍ 21 ሙሉ ስናነብ እናገኘዋለን። ይሄንን ተአምር የምታደርገው በምንድን ነው? በማን ስልጣን ነው ይሄንን ተአምር የምታደርገው ብሎ ነው ጥያቄ የጠየቁት ማለት ነው። እነኚህ ረበነታ አይሁድ የሚባሉት ሽማግሌዎችና ካህናት ተሰብስበው ይሄንን ስልጣን የምታደርገው በማን ነው? ማን ነው ይሄን ስልጣን የሰጠ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ጥያቄ የጠየቁበት ዕለት ነው ማለት ነው። ለተማክሰኞ የጥያቄና የክርክር ዕለት ተብላ ትጠራለች። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲጠይቁት እሱም በጥያቄ መለሰላቸው ማለት ነው። ምንድነው ያላቸው? እኔ አንድ ጥያቄ ጠይቃችኋለሁ፣ እናንተ ያንን ጥያቄ ከመለሳችሁልኝ እኔም ደግሞ ይሄንን በማን ስልጣን እንደማደርግ እነግራችኋለሁ ብሎ አላቸው ማለት ነው። እነሱም ጥያቄውን ሰሙት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የጠየቀው ጥያቄ ይሄ ነበር። ዮሐንስ የመጥምቁ ዮሐንስ ጥምቀት ከወዴት ነው? ከሰማይ ነው ወይስ
ከሰው ነው ብሎ ነው የጠየቃቸው ማለት ነው። ከዛን ይሄን ጥያቄ ሲጠይቃቸው ደነገጡ ማለት ደነገጡ። የሚገርም ነው። ደንግጠው ምን አሉ? እርስ በርሳቸው ተወያዩ። ከሰማይ ነው ብንለው ለምን አላመናችሁበትም? ዮሐንስን ለምን አላመናችሁበትም? ለምን ንስሐ አልገባችሁበትም? ንስሐ ግቡ እያለ እናንተ የፉኝት ልጆች ንስሐ ግቡ እያለ ነው እያጠመቀ የነበረው። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው እያጠመቀ የነበረው። ስለዚህ ለምን አላመናችሁበትም? ስለምን አላመናችሁበትም ብሎ ይጠይቀናል። ከሰው ወገን ነው ብለን ደግሞ ከተናገረን ዮሐንስ መጥምቁ ብዙ ደቀ መዝሙሮች ነበሩትና ያ ሰው ይነሳብናል። ስለዚህ አናውቅም እንበለው ብለው አናውቅም አሉት ይላል። ምን አሉት? አናውቅም አሉት። ከዛን ጌታችን መድኃኒታችን ኢየሱስ ክርስቶስም አናውቅም ሲሉት እኔም በማን ስልጣን ይሄንን እንደማደርግ አልነግራችሁም አላቸው። ጥያቄን በጥያቄ መለሰላቸው ማለት ነው። ግን ከዚህ በኋላ ሶስት እና ከዛ በላይ ምሳሌዎችን ወስዶላቸዋልና ከሶስቱ እስኪ አንዱን ልሰድላችሁ እኔ አንዱን ልሰድላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛ እዚህ ምድር ላይ ሲመላለስ በምሳሌ ነበረ ህዝቡን እያስተማረ ነበር። አብዛኛውን ጊዜ ማለት ነው በምሳሌ ነበር፣ ስለማይገባቸው በምሳሌ እየወሰደ ያስተምራቸው ነበርና ምንድነው የወሰደላቸው ምሳሌ? አንድ ሰው ሁለት ልጆች ነበሩት ይላል። ይሄ ሰው የወይን አትክልት ስፍራ ነበረው። ከሁለቱ ልጆቹ መሃል አንደኛውን እንዲህ ሲላከው ሂድና የወይን አትክልት ስፍራውን እያረምክ እየሰራ ውል ዋለ ብሎ ሲልከው እምቢ ብሎ ኋላ ግን ተጸጸተና ሄደ እየሰራ ዋለ ይላል። ሁለተኛ ልጁንም እንዲህ ብሎ ላከው ለአንደኛው እንደነገረው ሂድና እዛ እየሰራ ዋል ስራውን እየሰራ ውለ ትመጣለህ ብሎ ሲለው እሺ አለና ቀረ ይላል። ከዛም ጌታችን ይህንን ምሳሌ ወስዶ ከሁለቱ ልጆች መካከል የጌታውን ትእዛዝ የአባቱን ትእዛዝ የፈጸመ ማን ነው ብሎ ሲጠይቃቸው የመጀመሪያው ነው ብሎ መለሱለት። እውነትም የመጀመሪያ ፈጽሟል። መጀመሪያ አልሄድም ብሏል፣ በኋላ ግን ሄዷል። ያኛው ደግሞ ሄዳለሁ ብሎ ቀርቷል ማለት ነው። ይሄንንስ ጥሩ አድርጋችኋል፣ እውነት እላችኋለሁ ጋለሞታዎችና ቀራጮች መንግስተ ሰማያት በመግባት ከናንተ ይቀርማሉ ብሎ ተናገራቸው ማለት ነው። እዚህ ጋር ነው ችግር የተፈጠረው። ምን እያላቸው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ? ቀራጮች የሰውን ብር ይወስዳሉ፣ ይሰበስባሉ፣ ትክክል ነው። ጋለሞታዎች ገላቸውን የእግዚአብሔርን ቤተ መቅደስ እየሸጡ ይኖራሉ፣ ይበድላሉ፣ ትክክል ነው። ግን እነሱ ልክ የመጀመሪያው ልጅ የእግዚአብሔርን የአባቱን ትእዛዝ እምቢ ብሎ በኋላ ደግሞ ተጸጽቶ ወደዛ እንደሄደ ስራውን እንደሰራ እነሱ በኋላ መጀመሪያ በድለዋል፣ ትክክል ነው። ጋለሞታዎች ሰስነዋል፣ ዝሙት ፈጽመዋል። ቀራጮችም የሰውን ገንዘብ ሰብስበዋል፣ ግን ደግሞ ንስሐ ገብቶ ወደ ጌታቸው ተመልሰዋል። እናንተ ግን እንደነሱ አላደረጋችሁም። ስለዚህ እናንተ መንግስተ ሰማያት ከመግባታችሁ እነሱ ከናንተ ቀድሞ ይገባሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለነሱ ሲናገር ስለነሱ እንደሚያወራ ገባቸው ይላል። ስለነሱ እንደሚያወራ ገባቸውና ተናደዱ፣ ተበሳጩ ይላል። ተናደዱና ተበሳጩ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ምክንያት ይፈልጉበት ነበር። ህዝቡ ውስጥ ለመያዝ ህዝቡን ፈርተዋል። ምክንያቱም ህዝቡ ብዙ ተአምር ስላደረገ አልዓዛርን ከሙታን በአራተኛው ቀን 3 ቀን መቃብር ውስጥ ከቆየ በኋላ በአራተኛው ቀን ከሞተ ከበሰበሰ በኋላ ስላስነሳው ብዙ ተአምራትን፣ ብዙ አይነ ስውሮችን፣ ብዙ ደዌያንን፣ ብዙ የማይረመዱ ሰዎችን ስላዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሃል እንይዘዋለን ቢሉ ህዝቡ ያምጽብናል ብሎ ፈሩ ማለት ነው። ስለዚህ ምንድነው ያደረጉት? ቀያፋ የሚባል ሊቀ ካህን ነበረ። በሱ ቤት ሄደው ነው የሚገርማችሁ የተሰበሰቡት ይላል። ጌታችንን ለመያዝ የተሰበሰቡት በሱ ቤት ነበረ ይላል። ስለዚህ የክርክር ቀን ተብላ ነው የምትጠራው ማክሰኞ ማለት ነው። የተከራከሩበትም ክርክር ይሄ ነበረ ማለት ነው። ስለዚህ በዛሬቱ ቀን እነኚህ አምላካቸው ክርስቶስ እነሱን ለማዳን እንደመጣ አላወቁም ማለት ነው። ስለዚህ ለዚህ ነው ጳውሎስ እኮ ሲናገር የክብር ወንጌል በልባቸው ላይ እንዳያበራ የዚህ ዓለም አምላክ ልቦናቸውን አሳወረው ብሎ የተናገረው ማለት ነው። በእውነት እኛ ስንቶቻችን ነን ዛሬ ልቦናችንን የሳወረው? እስኪ አሁን አይሁዶችን እንናገር፣ ስለ ራሳችን እናውራ ካልን ዛሬ ዝሙት እየሰራን እግዚአብሔር አያየንም ብለን የምናልፍ፣ በጥፊ እየተመታን ሰው እየገደልን እግዚአብሔርን አያየንም ብለን የምናልፍ፣ እግዚአብሔር የለም ብለን የምናልፍ ስንቶቻችን አለን ማለት ነው። ዳዊት እኮ ሲናገር ከመንፈሱ ወዴት እሄዳለሁ? ከመንፈሱ ወዴት እሰወራለሁ? ወደ ጥልቁ ቦርድ አንተ በዛህ አለ፣ ወደ ሰማይ ክንፍ አውጥቼ እንዳሞራ ብበር አንተ በሰማይ አለ። ከመንፈስ ወዴት እሄዳለሁ? ቀኝህ ሁሌም ትመራኛለች ብሎ የተናገረው ለዚህ ነው። ከእግዚአብሔር መሰወር አንችልም።
ከእግዚአብሔር መራቅ አንችልም። የእግዚአብሔር ቤተሰቦች መመለስ እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጥምቁ ዮሐንስ ጥምቀት ራሱ ከሰማይ እንደሆነ እግዚአብሔር እንደላከው ያስተማረበት ዕለት ነው ማለት ነው፣ ዕለተ ማክሰኞ። ስለዚህ ጋለሞታዎች እንኳን ከኛ ቀድሞ ንስሐ እንደሚገቡ ነው የተናገረው ማለት ነው። ሰው መናቅ እንደሌለብን ያስተማረበት ዕለት ነው ማለት ነው፣ ዕለተ ማክሰኞ። እንግዲህ ዕለተ ረቡዕ ላይ ደግሞ ስንሄድ በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 15 አካባቢ ላይ ስንደርስ ምንድነው በቀያፋ ቤት እንደተሰበሰቡ በሊቀ ካህናቱ በቀያፋ ቤት እንደተሰበሰቡና እንደተወያዩ ሽማግሌዎቹና ሊቀ ካህናቱ እዛ እንደተወያዩና ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ እንደወሰኑ ለመግደል እንደወሰኑ ግን እንዴት መያዝ እንዳለባቸው የተማከሩበት ቤት የቀያፋ ቤት እንደሆነ ይነግረናል ማለት ነው። ሊቀ ካህናቱ ቀያፋ ቤት ላይ ተሰበሰቡ ይላል። በዚህ ሰዓት ግን ዕለተ ረቡዕ በጣም ነው የሚገርመው። እውነት ለመናገር ዕለተ ረቡዕ የሚታወቀው የምክር ቀን ተብሎ ነው የሚታወቀው። የምክር ቀን ተብሎ ነው የሚታወቀው። ባይዘዌ እኛ የክርስቶስ ቤተሰቦች ከሰባቱ አጽዋማት መካከል አንዱ ጾመ ድህነት ነው የምንጾመው ጾም ማለት ነው። በዕለተ ረቡዕ የምንጾመው ጾም ጾመ ድህነት እኛ ክርስቶስን ለመሸጥ ከአይሁድ ጋር አንተባበርም ስንል ነው ማለት ነው የምንጾመው። አንማከርም ከነሱ ጋር የነሱን ምክር አንደግፍም ስንል ነው የምንጾመው ማለት ነው። ይሁዳ ግን 3 ዓመት ከ3 ወር ሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እግር ስር ተቀምጦ ተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመሸጥ ከሱ ጋር እያንዳንዱን ታምር ሲያደርግ ያየ ከ12 ሐዋርያቶች ጋር ሆኖ እያንዳንዱን ታምር ደውያንን ሲፈውስ የማይራመዱትን ቆሞ እንዲሄዱ ሲያደርግ በአይን የማያዩትን አይናቸውን ሲያበራ በጆሮ የማይሰሙትን ጆሮአቸውን እንትን ሲል ይህን ሁሉ አይቶ ግን አላመነበትም ይላል ወገኖቼ። በእውነት እንዲህ አይነት ልቦና እግዚአብሔር አስተዋይ ልቦና እንዲኖረን እንዲህ አይነት ልቦና እንዳይኖር እግዚአብሔር እንዲረዳን መማጸን አለብን ማለት ነው። ይሄ በጣም መጥፎ ነገር ነው። እውነት እንዲህ አይነት ሰው ከመሆን እንደው እግዚአብሔር ይሰውር። ይሁዳ 3 ዓመት ከ3 ወር እንግዲህ 12ቱም ሐዋርያት ከክርስቶስ እግር ስር እየሄዱ ነው ክርስቶስ የሚያደርገውን ያዩት የነበረው ማለት ነው። ግን ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ይልቅ ብርን መረጠ ይላል። ብርን መረጠና ወደ ቀያፋ ቤት ሄደ። ሲሄድ ሊቀ ካህናቱንና ሽማግሌዎቹን አገኘ። እኔ እሱን አሳልፌ ለእናንተ ሰጣለሁ፣ እናንተ ለኔ ምን ትከፍላላችሁ ብሎ ጠየቃቸው ይላል። ማቴዎስ ወንጌል ምዕራፍ 26 ቁጥር 16 አካባቢ ላይ ስታነቡ ምን ትሰጡኛላችሁ፣ ምን ትከፍሉኛላችሁ ብሎ ጠየቃቸው ይላል። ሊቀ ካህናቱም ደስ አላቸው። ትሰጠናለህ? አዎ። እንግዲያስ እኛ 30 ዲናር 30 ብር እንሰጣለን ብሎ ተናገሩት ይላል። በ30 ብር በዚህ ዓለም ጥቅም ክርስቶስን ሸጠ ይላል። በጣም የሚገርም ነው እውነት ለመናገር በብር አምላካችንን መሸጥ ምንድነው የሚለው? ይሄ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 አካባቢ ላይ ስንሄድ ሰማይ ስሚ ምድርም አድምጪ፣ በሬው የገዢውን አህያውም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም ይላል። እስራኤል ማለት ህዝበ እግዚአብሔር ነው። የእግዚአብሔር ቤተሰቦች ይሁዳንም ያካትታል። የእስራኤል ህዝብ ነው። በሬው ጌታውን አውቋል፣ አህያውም ጌታውን አውቋል። እስራኤል ግን አላወቀም። ሊያድነው እንደመጣ ክርስቶስ እነሱን ሊያድን እንደመጣ እስራኤል አላወቀም ይላል። ምን ማለት ነው? በሬው እንዴት አወቀ እግዚአብሔርን? አህያው እንዴት አወቀ? ወደኋላ እንመለስ። የክርስቶስን ልደት እንመልከት። የክርስቶስን ልደት ስንመለከት እኮ ሰብአ ሰገል በኮከብ ተመርጦ ወደ ክርስቶስ ሲመጡ እረኞች ነበሩ። እነሱ የሚጠብቋቸው ከብቶች ደግሞ እነሱን ተከትሎ ወደ ቤተልሔም መጡ ይላል። ወደ ግርግም መጡ ይላል። ክርስቶስ የምታለብሰው ልብስ ስታጣ ድንግል ማርያም በትንፋሻቸው አሞቁት ይላል። እዚች ጋ ነው ክርስቶስን ያወቁት ማለት ነው። አምላካቸውን አወቁት። ያወቀው በሬው ጌታውን ያወቀው እዚች ጋ ነው። አህያውም አምላኩን ያወቀው እዚች ጋ ነው። ሰው ግን ከከብት አነሰ ማለት ነው። የሚገርማችሁ ማለት ነው። ዕለተ ረቡዕ የሰው ልጅ የወደቀበት ማንንም ማመን የለብንም። እውነት ለመናገር ማለት ነው የሚታመን እግዚአብሔር ብቻ ነው። ወደኋላ ስንመለስ እስኪ ዳዊትን እንመልከት። ዳዊት 7 ሀብታት ያሉት ይሄንን መዝሙር የጻፈ እንደ ልቤ የተባለ የአምላክ ልብ አምላክ ቅዱስ ዳዊት የተባለ በዝሙት ወድቋል። ኬቲያዊ ኦሪዮ ታቦተ ጽዮንን ይዞ እየተዋጋ ሚስቱን አይቶ ቤርሳቤ የምትባል ሚስቱን አይቶ ኬቲያዊ ኦሪዮን አስገድሎ ከቤርሳቤ ሰሎሞንን ወልዷል። ስለዚህ ኃጢአት ያልጣለችው ያላዋረደችው ሰው የለም ማለት ነው።
ስለዚህ የሰው ልጅ ውድቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየበት ዕለት ነው። ፍሬ አጥቶብን እንደገና ደግሞ አሁንም ሌላ ፍሬ ያጣንበት ዕለት ነበረና ፍሬ እንድናፈራ እያስተማረን። ይሁዳ እኮ ፍሬ እንዲያፈራ ክርስቶስ አስተምሮታል። ከ12 ሐዋርያት ጋር እኩል ነው ያስተማረው። ግን ፍሬ አላፈራም አለ፣ እምቢ አለ። ቅጠል ብቻ ሆነ። እንዲህ የሆነበት ጊዜ ነበረና በእውነት እንዲህ እንዳንሆን እግዚአብሔር አስተዋይ ልቦና ይስጠን። የድንግል ማርያም ምልጃና በረከቷ ከኛ ይለየን ማለት ነው። እግዚአብሔር ቤተሰቦች ይሄንን እንዳናደርግ እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። በቀላሉ በዕለተ ማክሰኞ የጥያቄ እና የመልስ ቀን ወይም ደግሞ የክርክር ቀን ነውና ዕለተ ረቡዕ ደግሞ የምክር ቀን ነው። የምክር ቀን የተማከሩበት ቀን ነውና ጌታችን መድኃኒታችን ኢየሱስ ክርስቶስን እንይዛለን ብሎ የተማከሩበት ዕለት ነውና ለዚህ ሁሉ ደግሞ ምክንያት የነበረው የሚገርማቸው ይሁዳ ነው። ይሁዳ መንገድ አመቻቸላቸው፣ 30 ዲናር ተቀበለ። ጌታችን መድኃኒታችንን ኢየሱስ ክርስቶስን በ30 ብር ሸጠው ማለት ነው። ስንቶቻችን ነን አሁን ክርስቶስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል ጳውሎስ ሲናገር። ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ በኢየሱስ ክርስቶስ ስም የተጠመቃችሁ እናንተ ክርስቶስን ለብሳችኋል ይላል እንደገና ደግሞ ጳውሎስ አሁንም ሲናገር ማለት ነው። በጣም የሚገርም እኮ ነው። እኛ ሰውነታችን የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ታቦት ነው። ስለዚህ ክርስቶስን ለብሰናል። ሰውነታችንን ግን እየሸጥን ነው። ስለዚህ ይሄን ነገር ማስተካከል እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት ስለዚህ አስተምሯል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። መንክር ሚዲያ በሚል በዩቲዩብ ቻናል ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የደውል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ ለሌሎች እንዲዳረስ ደግሞ ላይክ ሼር እያደረጋችሁ እንድትተባበሩን በእግዚአብሔር ትህትና ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። እግዚአብሔር ይጠብቃል።